አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ። ውድ ኢትዮጵያውያን እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ እላችኋለሁ ውዶቼ እና ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃችኋለሁ የኔ ውዶች እና ፈቅዳችሁና ወዳችሁ ስለምትከታተሉኝ በጣም ነው የማመሰግናችሁ እላችኋለሁ የኔ ውዶች። ዛሬ ትንሽ ይጠቅማችኋል ብዬ ያስብኩት ነገር ነው ወደ እናንተ ሼር ለማድረግ የፈለኩኝ እና አረቦች በብዛት ከሚጠሉት ነገር የትኛው ነው በሚለው ዙሪያ ነው እኔ እናንተ ጋር ለማቅረብ የፈለኩት። ኢንሻአላህ ተዘጋጅቼም አይደለም ዝም ብዬ በቃ እንትን ብዬ ነው። እስከ መጨረሻው ቪዲዮን ተከታተሉ፣ ጨርሳችሁ እዩት እላችኋለሁ ቤተሰቦቼ። እና ስራ ብትሰሩላቸው፣ የፈለገ ነገር ብታጸዱ፣ ምግብ ብትሰሩ፣ ልጆቻቸው ብትወዱ፣ ምን ብትሉ ያ የጠሉት ነገር ካላስወገዳችሁ ተቀባይነት አታገኙም በእነሱ ላይ ማለት ነው። ለምሳሌ እንደዛ ተቀባይነት ስላችሁ በቃ ብትሰሩ ራሱ ልፋታችሁ ምናችሁ እንግዲህ ለእነሱ ብላችሁ አይደለም የምትሰሩት፣ ለራሳችን ብለን ነው የምንሰራው። ግን እስካለን ድረስ ከእነሱ እስከሰራን ድረስ በቃ የሆነ በሞራል ሰርተን ራሱ ሲያመሰግኑ ደስ ይለናል። ግን ይህ ሁሉ እንትን የሚለው አንድ ነገር አለ። ብንለፋ ብንደክም፣ ልጆቻቸው ብንወድላቸው፣ ቤቱ አሪፍ አድርገን ብናጸዳ፣ ምግባቸው አሪፍ አድርገን ብንሰራ ያ ነገር እስካላስወገድን ድረስ ተቀባይነት አናገኝም እነሱ ጋር ማለት ነው። እና ምን ልላችሁ ፈልጌ ነው፣ ለማንኛውም በቃ ያ የሚጠሉት ነገር ማስወገድ አለብን እላችኋለሁ የኔ ውዶች። እና በዋናኝነት አረቦች የሚጠሉት ውሸት ይጠላሉ። ውሸት በጣም ከመጠን በላይ ነው የሚጠሉት። የፈለገ ነገር አርጊላቸው፣ የፈለገ ነገር ስሪላቸው፣ አንድ ቀን ከዋሸሻቸው ሁሌ እንደምትዋሸዋቸው ነው የሚመስላቸው። በቃ የፈለገ ነገር ብታረጉ ባታረጉት ራሱ በቃ እንደ ውሸት ነው የሚያረጉት። ቤቱ ብታጸጁ፣ ልጆቻቸው በስርዓት ብትይዢ፣ ምግቡ በስርዓት ብትሰሪ፣ በቃ ወዘተ ወዘተ አረብ ቤት የሚያካትት ነገር ሁሉ አጠቃለን ብንሰራላቸው ማለት ነው። ውሸት አንድ ቀን በሆነ አጋጣሚ በሆነ ነገር በውሸት ካገኙን በቃ የፈለገ ነገር ቢሆን ሁሌ እንደ ውሸታም ነው የሚያዩ። ያ ስለሆነ እኛ በማንኛውም ነገር ተሳስተን እንኳን እንትን ብንላቸው ይቅርታ ብትያቸው ራሱ በቃ በውሸት አንዲት እንትን ካዩሽ ሁሌ በውሸት ስለሚያዩሽ ያ ነገር በተቻለን አቅም በቃ የሆነ ነገር ተሳስተን ብንሰራ የሆነ ነገር እንትን ብንል በቃ ይቅርታ ብለን ፊት ለፊት አዎ እንዲህ ነገር እኔ አድርጌው ነበረ ተበላሽቶብኝ ነው ይቅርታ ብለን ፊት ለፊት በሳቱ ከፈለጉም ይቆጣሉ። ከተቆጡ በኋላ ቂም አይዙ ይለቃቸዋል። ግን ዋሽተሽ ከደበቅሻቸው አንድ ነገር ወይም ሰርተሹ ለምሳሌ እቃ ሰብረሽ ይሁን ምግብ ተበላሽቶብሽ ይሁን የተለያየ ነገር አድርገሽ ይሁን አይ እንደዚህ አላረኩም ብለሽ ከዋሸሻቸው በቃ እነሱ ዘላለም ለዘላለም 2 ዓመትን ስሪ 10 ዓመትን ስሪ በውሸት ነው ያዩሽ። ያ ስለሆነ ጥንቃቄ ለማድረግ ነው። ለምሳሌ እነሱ ባያዩን ከላይ ካሜራ ተንጠልጥሎ የሚጠብቅላቸው ሰራተኛ አላቸው፣ ሌላ ከኛ ሌላ ሰራተኛ። ያ ስለሆነ ቁጭ ብሎ በስልካቸው ስለሚከታተሉን እኛ ደግሞ ውሸት የፈለገ ነገር ቢሆን በቃ ፊት ለፊት አዎ ሰርቼው ነበር ተበላሸብኝ፣ እንዲህ አድርጌው ነበር ተበላሸብኝ ብለን ፊት ለፊት ማጋለጽ። ወዲያው ከተቆጡን እስከ ማታ ሊረሱት ይችላል። ግን ያ ነገር አይደለም ብለን ተከራክረን እነሱ ከተከራክረን አይደለም እንዲህ ነበር ብለን ከተናገርናቸው ሁሌ በውሸት አይነው የሚያዩን። የፈለገ ሀቀኛ ብትሆኚ ቤቱ ብታጸጁ እንዳላጸዳሽ ነው የሚያምኑት። ምግቡ አስተካክለሽ ብትሰሪ ምግቡ እንዳልተሰራ ነው የሚያምኑት። ያ ስለሆነ ልጆቻቸው ብትጠብቂ ምን ብትይ በቃ አያምኑሽም። ልጆቻቸው ተሳስተው ከአንቺ ጋር ጥለው ቤት አይወጡ። ለምን? ውሸታም ስለሆንሽ ውሸታም ስለሆንሽባቸው ይጠራጠሩሻል ማለት ነው። ስለሚጠራጠሩ በቃ በውሸት ይዘውሻል ማለት ነው። ያ ስለሆነ በተቻለን አቅም በቃ ፊት ለፊት ምንም